ሴት ልጅ እናት ናት፣ ሴት ልጅ ሚስት ናት፣ ሴት ልጅ ልጅ ናት። በእውነት ቃላት ያጥረናል። ብርቱካን ላይ የደረሰውን በደል ያ የእንባ ዘረራዎቿ ጉንጮቿን እያረሱ ሲወርዱ ስናይ እንዲህ አይነት ቅስም ሰባሪ ሁላችንም ልጆች አሉ። እኔም የዩኒቨርሲቲ ተማሪ ልጅ አለችኝ፣ ሴት ልጅ በጣም የምናከብራት። በእኔ ልጅ አይን ነው ብርቱካንን ያየኋት። በእውነት ነው ሀገሪቱ እብደት ላይ መሆኗን ማሳያ ነው። የብርቱካን ጉዳይ እብደት ላይ ነው። ፖለቲካችን ጨርቁን ጥሎ አብዷል። መንግስት አገርን የሚመራበት ህዝብን የሚመራበት መንገድ ቶታሊ ከመስመር ወጥቷል። በዚህ ደረጃ እነኝህ ልጆች ታፍነው በተወሰኑ ሰዓት እናቶ ንጉሱ ጥላሁን ይሰጡ የነበረውን መግለጫ ሳስበው ዛሬ ላይ እድሜ ለቴክኖሎጂ ዛሬ የሶሻል ሚዲያው ሁሉ የዛን ጊዜ የነበረውን ኢንተርቪው እና ሲቀጠፍ የነበረውን ውሸቱን እብልደቱን ሁሉ ዛሬ እየዘረገፈ አውጥቷል። በጣም ልሞ ደስ ያለኝ ምንድን ነው ይህንን እውነት በጣም በርካታ የሚዲያ ሰዎች በደንብ አድርገው ተረባርበው ሲገልጹት ነው ያየነውና በእውነት እኔ ሀገራችንን እያሳበድናት ነው። ጨርቋን ጥላ ኢትዮጵያን እያሳበድናት ነው። በዚህ ደረጃ ሰብአዊ ግፍ መፈጸም ማለት እኔ የዛን ጊዜ የእነኝህ ልጆች መጥፋት ሲያስተባብሉ የነበሩ ሹማምንት በራሳቸው ጊዜ ስልጣናቸውን ቢለቁ ደስ ይለኛል። በእውነት በቃ ምን ብለው ህዝብ ፊት ይቆማሉ? ነገር ብልጽግና እነኝህ ሰዎች አሰልፈው ነው የምረጡኝ ዘመቻ የሚያደርግ ቢለቁ ስልጣናቸውን በግልጽ በእውነት በእነኝህ ልጆች ላይ የብርቱካንን እንባ ያየ ሰው ስልጣኑ ላይ ውሎ ማድረግ የለበትም። በዚህ ደረጃ ተቀልዶባቸዋል በሰዓቱ ልጆቹ። ነገር ግን ትረፊ ያላት ነፍስ ከነ ጉስቁልናውም ከነ ችግሩም ቢሆን ተርፋ መጣ። የተፈጠረውን ችግር አወቃችን። ፈጣሪ ጊዜ አለው በእውነት። አሁንማ እንባችንን ወደ ላይ የረጨን ፈጣሪን ባክን ፍርድ ስጥን የሚልበት ዘመን ላይ ነው። እኔ ምንም አልልም። እንዳንድ ፖለቲከኛም እንዳንድ ኢትዮጵያዊ እንዳንድ አስተማሪ ረጅም ዓመት እንዳስተማረ እንዳንድ የልጆች አባትም በዚህ ጉዳይ ላይ ሲሳልቆ የነበሩ ባለስልጣናት እስፔሻሊ ንጉሱ ጥላሁን ስልጣኑን ቢለቅና ለህዝብ ይቅርታ ቢጠይቅ በጣም ደስ ይለኛል። በጣም አመሰግናለሁ። እንግዲህ አቶ አበበ ያው ንጉሱ ጥላሁን ብቻ አይደለም ኤታማዦር ሹሙም ጎንደሬ በጋሻው በሚል የፋኖ ተመስገን ጥሩነህ፣ ፊልድ ማርሻል ብርሃኑ ጁላ ጠቅላይ ሚኒስትሩንም ይጨምራል እና መሰረታዊ ጥያቄ ነው። ህዝብ አነጋጋሪ ሆኗል። ሀዘኑን እየገለጸ ቁጭቱን እያነሳ ነው። በእውነት እንደ ማህበረሰብ ከሽፈናል። የመንግስት ብቻ አይደለም። ይህን ያህል 1 ዓመት ከ6 ወር ጫካ ውስጥ ማቃ ተደፍራ እንደዛ ተጫውተውባት አሁን ደግሞ ወልዳ ልጁን በሽተኛ ነው፣ የ3 ወር ልጅ ነው፣ ጎዳና ላይ ወድቃ ስትለምን መዓት ነገር አለ። በዚህ ትላንት ኢቢኤስ ላይ ቀረበው በእውነት በዚህ በ21ኛው ክፍለ ዘመን ምንድነው የሆን ነው አጠቃላይ እንደ ማህበረሰብ ህመም መስሎ ነው የሚታይና እንደው የግልህን አስተያየት ሰጥተሃል። እንደ ፓርቲ በቀጣይ ከዚህ ጋር በተያያዘ ልታደርጉት ያሰባችሁት ነገር አለ? ባጭሩ በልና ላሰናት። እንግዲህ ይህንን አይ ቲንክ ሶ ይህን ጉዳይ በእውነት በደንብ ስራ አስፈጻሚው ተነጋግረንበት ቀሪዎቹ ልጆችስ አሟሟታቸው እንዴት ነው የት ነው ያሉት የሚለውም ነገር ጥያቄ መግባት አለበት። የዚህችን ልጅ መረጃ አሁን ደግሞ ዩኒቨርሲቲውም የኔ እንትን አይደለችም የኔ ተማሪ አይደለችም የሚል ሌላ ግርግር የሚፈጥር ነገር ተከስቷልና ይሄ ደግሞ እንደገና ሌላ ሞትና ውርደት ነው የሚሆነው። ዝም ብላ ተነስታ ከሜዳ ላይ ልጅቷ ዩኒቨርሲቲ ተማሪ የኔ ተማሪ አይደለችም አላለም አበበ። ምናልባት 2017 ላይ እንደዚህ አይነት ስም አላውቅም እንጂ ፈጽሞ ብርቱካን የኔ ተማሪ አልነበረችም አይልም። እንደዛ አላለም። የወጣሉ መረጃዎችንም ማስታወቂያዎችንም እያየ ነው ሶሻል ሚዲያ ላይ። ኤኒዌይ ግን እቺ ልጅ ደምቢዶሎ ዩኒቨርሲቲ እንዲያውም አሁን ጀዋር የጻፈውን ሳየው ነበርና ሄዳ ተመልሳ እዛ ዩኒቨርሲቲ ተረድታለች ነው የሚባለው። እና እንግዲህ ይህንን እውነቱ መጋለጥ አለ። የመጀመሪያ ነገር እውነቱ እንዲጋለጥ እንታገላለን። እኛ በግልጽ ለኢትዮጵያ ሕዝብ እውነቱ መገለጽ አለበት። እነኚህ ልጆች ጠፍተው እንደወጡ ቀርተዋል። የዚህ ልጅ ህይወት ተርፎና ይህን ሁሉ ስቃይ አልፈው ለእኔ ልክ ክርስቶስ እንደከፈለው መስዋዕትነት ነው የማየው። ክርስቶስ ለሰው ልጆች ህይወት የከፈለውን የጎልጎታ መስቀል ተሸክሞ የሄደበትን እንትን ስናይ እቺ ልጅ ደግሞ በህፃንነት እድሜዋ ክርስቶስ መለኮታዊ ጸጋውን ተላብሰው መለኮታዊም ተልእኮ ስላለው እቺ ልጅ ግን ከድሃ ቤተሰብ ተወልዳ ልትማር በሄደችበት እንዲህ አይነት ችግር ተፈጥሮ ዝምታ ተገቢ አይደለም እና አንድ ህዝባዊ የሆነ ንቅናቄ ተፈጥሮ ጉዳዩ በግልጽ መንግስት ግልጽ እንዲያደርገው ይህን መስራት መቻል ያስፈልጋል። በዚህ ረገድ የፖለቲካ ፓርቲዎች የጋራ ስሜት ሊኖራቸው ይገባል።
ያለ ልዩነት ሁላችንም ይህን ጉዳይ አውግዘን በጋራ መንግስትን የምንጠይቅበት መድረክ መፈጠር መቻል አለበት እና በዚህ አይነት መልኩ የዜጎች ሰቆቃ እስከ መቼ ይቀጥላል የሚለውን ነገር እንግዲህ ይሄ ስለተገለጠ እኮ ነው። ከዚህ ውጭ ቤት ቁጥረው እያንዳንዱ የሚታየውን ነገርና የግድ ገፍተን ሄደን መንግስትን አስጨንቀን እውነቱን እንዲያወጣ። ምክንያቱም የዛን ጊዜ ልጆቹ ታፍነው በቀሩበት ሰዓት ላይ ተመልሰዋል ቤታቸው፣ ቤተሰቦቻቸውን አግኝተዋል፣ በስልክ ተገናኝተናቸዋል ሲባል ነበር። ከማንጠብቃቸው ትልልቅ እንደነ ተመስገን ጥሩነህ በአሁኑ ሰዓት ምክትል ጠቅላይ ሚኒስትር የሆኑ ሰው ጭምር እንደዚህ አይነት እብለት ላይ መድረስ በእውነት ነው፣ በእውነት በጣም ልባችንን ሰብሮታል። ይሄ መንግስት ከምንም ይጠብቀናል ብሎ ማሰብን ከባድ ነው። አንድንም ማህበረሰብ የዛ ጉዳይ ፍጻሜ አድርጎ ብቻ ማሰብ ተገቢ አይደል። እኔ በደንብ መንግስት ግልጽነቱ ለህዝብ አሳውቆ የህዝብ የሚታበስበትን መንገድ መፍጠር ነው ያለው። ከዛ ውጭ ኢትዮጵያ ጉዳይ በደንብ አድርጎ በየትኛውም ባገኘው በቁምም በሰንበቴም በተገናኘበት ቦታ ሁሉ ይህንን ጉዳይ አንስቶት ርዕሰ ጉዳይ አድርጎት ሊወያይበት ይገባል። በጣም አመሰግናለሁ አቶ አበበ አካሉ የኢያፓ የህዝብ ግንኙነት ኃላፊ በኢቢኤስ ቀርበህ ለሰጠው አስተያየት በተመልካች ስም ከልብ አመሰግናለሁ። እኔም አመሰግናለሁ።